ሰይጣንን አምላካችን እግዚአብሔር ድል በነሳበት በትምህርተ መስቀል ለማማተብ ቀኝ እጃችን የመስቀል ምልክት አድርገን እንስራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ድንግል ማርያምን ለእናትነት፣ ነቢያትን ለትንቢት፣ መላእክትን ለልዩ ልዩ አገልግሎት፣ ጻድቃንን እና አቡነ ገብረ መንፈስ ቅዱስን እና አቡነ ተክለ ሃይማኖትን፣ ሌሎችን አባቶቻችን በገዳም ለጾምና ለጸሎት፣ ምዕመናንን ለምጽዋት፣ ካህናት፣ ሊቃውንተ ቤተክርስቲያንን ለቤተክርስቲያን አገልግሎት መርጦና አዘጋጅቶ በየጊዜው በየሰዓቱ የሚመሰገን አምላካችን እግዚአብሔር ዛሬ ደግሞ በጻድቁ ይመሰገን ዘንድ የጻድቁን መታሰቢያ በረከት ለማግኘት በዚህ ስላሰባሰበን ስሙ ለዘላለም የተመሰገነ ይሁን። ለእናንተም እንደሚገባችሁ ሊቃውንተ ቤተክርስቲያን አባቶች፣ ወንድሞች፣ እናቶች፣ እህቶች፣ ሕፃናትም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። ቸርነት የባሕሪ ገንዘቡ የሆነ አምላካችን እግዚአብሔር ከዚህ ዕለት ከዚህ ሰዓት አድርሶን እቺ ሰዓት እኔና እናንተ ተገናኝተን ከአባቶቻችን በረከት የምናገኝባት በዚህ ዓለም ተጋድለው ሰይጣንን አሸንፈው አምላካችን እግዚአብሔር ቃል ኪዳን ሰጥቷቸው ባረፉት በአባቶቻችን በሐዋርያት፣ በአባቶቻችን በሰብዓ አርድእት እንዲሁም በእናቶቻችን በ36ቱ ቅዱሳት አንስት በታላቁ አባት በጻድቁ በአቡነ ገብረ መንፈስ ቅዱስ ስም በየወሩ እንድንሰባሰብና በስማቸው የተዘጋጀውን የጻድቁን መታሰቢያ ቀምሰን በረከት እንድናገኝ አእምሯችን፣ ሕይወታችን፣ ኑሯችን እንዲረጋጋ እንዲሁ ደግሞ በተለያየ መንገድ ለፈተና የተዘጋጁ አእምሯችን የሚረብሹ ሰላማችን የሚነሱ ርኩሳን መናፍስት በጸሎቱም በጸበሉም በተዘጋጀው የጻድቁ መታሰቢያም እንዲርቁ ወዶና ፈቅዶ በዚህ አሰባስቦናልና የአምላካችን የልዑል እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ መጋቢት 5 ቀን የታላቁ ጻድቅ የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት ነው። ለዚህ ነው እንኳን አደረሳችሁ ያልኳችሁ። በኢትዮጵያ በሀገራችን ከሚታወቁ ቅዱሳን ጎልተው የሚጠሩት አንዱ አቡነ ገብረ መንፈስ ቅዱስ መሆናቸው ይታወቃል እና ይህ የጻድቃን መታሰቢያ ሲዘጋጅ በጉባኤ ቤቱ በእናንተም ትብብር አንዱ መታሰቢያ ከሚደረግላቸው መካከል አቡነ ገብረ መንፈስ ቅዱስ ናቸው እና ዛሬ ስለሳቸው በአጭሩ እንማማራለን። የትምህርታችን መነሻ የሚሆነው የዳዊት መዝሙር 111 ቁጥር 6 ላይ ያለው ኃይለ ቃል ይሆናል። ቃሉ እንዲህ ይላል፣ የጻድቅ መታሰቢያ ለዘላለም ይኖራል።
ይህን ቃል የተናገረው ልበ አምላክ ዳዊት ነው። ልበ አምላክ ዳዊት እንደሚታወቀው እግዚአብሔር ከመረጣቸውና እንደ ልቤ ካላቸው ቅዱሳን ወዳጆቹ መካከል አንዱ ነው። ዳዊት በዚህ ዓለም የሚሆነውን እና እግዚአብሔር የሚያደርገውን ነገር አስቀድሞ የገለጸለት ታላቅ አባት ነው። ንጉሥ ሲሆን ንጉሥ መሆኑ መንፈሳዊ አገልግሎቱን ሳይገድበው፣ እንደገና ደግሞ ነቢይ ሲሆን ነቢይ መሆኑ ከእግዚአብሔር ስጋዊ አስተዳደርን ትቶ በመንፈሳዊነት ብቻ እንዳይገደብ ያደረገው፣ ስጋዊውንም መንፈሳዊውንም አጣምሮ በአንድነት የያዘ፣ እግዚአብሔር እሱን ከመውደዱ የተነሳ በግልጽ በአደባባይ የመሰከረለት ታላቅ አባት ነው። እግዚአብሔር ወዳጅነታችን ሲበዛ ምስክርነት ይሰጣል። እግዚአብሔር የሁላችንም ስራ ይመሰክራል፣ ይናገራል፣ ያመሰግናል። እኛን በሰራነው ስራ ያመሰግናል ሲባል ስራችን ይገልጣል ለማለት ነው። የሚገልጥበት ጊዜ ግን ኋላ ዓለም አልፎ ሌላኛው ዓለም መንግስተ ሰማያት ሲተካ ነው። በሕይወት እያሉ የመሰከረላቸው ቅድስናቸውን የተናገረላቸው ቅዱሳን አሉ። ከሞት በኋላ ደግሞ የተነገረላቸው ቅዱሳን አሉ። እግዚአብሔር ስለ ዳዊት ከተናገራቸው ነገሮች መካከል አንዱ ወረከብክቦ ለዳዊት ገብርየ ብእሴ ምእመነ ዘከመ ልብየ፣ ዳዊትን ለልቡናዬ የሚስማማ የሚመች እንደ ልቤ የሆነ ሰው ሆኖ አገኘሁት ይላል። ምን ያክል የታመነ ቢሆን እንደሆነ አስቡት። እንደነገርኳችሁ ሁለት ዓለማት የተስማሙለት፣ ሁለት ስራዎች የተከናወኑለት፣ መንፈሳዊና ስጋዊ ስራዎችን በአንድ ላይ መስራት የቻለ አባት ነው። በዚያ ላይ ደግሞ ሰው አስተዳደር ላይ ሲቀመጥ አውቆትም ይሁን ሳያውቀው ማጥፋት ማዳላት ይኖራል። ዳዊት በዚያ አስተዳደር ውስጥ ነው ያለፈው። ሰው ማስገደል በፍርድ ሊኖር ይችላል። ሰው መበደል ሊኖር ይችላል። እግዚአብሔርን ማሳዘን ሊኖር ይችላል። ዳዊት ሰው ነውና እግዚአብሔርን ቢበድል ቢያሳዝን እንኳን ፈጥኖ ንስሐ በመግባት ከእግዚአብሔር ጋር ያለው ወዳጅነት እስከ መጨረሻው ድረስ እንዲጸና ያደረገ ታላቅ አባት ነው። ታዲያ እሱ የእግዚአብሔር ወዳጆች የሆኑ ጻድቃን እግዚአብሔር በሚሰጣቸው ጸጋና ክብር መታሰቢያቸው እስከ መጨረሻው ድረስ እንደሚቆይ ሲናገር ዝክረ ጻድቅ ለዓለም ይሄሉ፣ የጻድቅ መታሰቢያ ለዘላለም ይኖራል ይላል። መታሰቢያ ብዙ አይነት መታሰቢያ አለ። ዓለማውያን ጀግኖች አርበኞችን ስናይ ሐውልት ቁሞላቸው ሊታሰቡ ይችላሉ። መጽሐፍ ተጽፎላቸው ሊታሰቡ ይችላሉ። ብቻ ትውልዱ እነሱን የሚያስታውስበት ነገር ተቀምጦ ያ የሰሩት ስራ ጀግንነታቸው እንዲታሰብ ይደረጋል። ለምሳሌ በሀገራችን ከነበሩ ነገስታት መካከል አንዱን እንጥራ ብንል አፄ ፋሲል
ሁልጊዜም ስማቸው እንዳይረሳ የሚያደርግ የራሳቸው የሆነ መታሰቢያ ያላቸው አይደል? የፋሲል ግንብ እየተባለ ነው የሚጠራ። ሁልጊዜ ስማቸው ሳይጠራ ውሎ አያውቅም። ያለፈው ያገደመው እንዲሁ ደግሞ እዚያ ቦታ ላይ መገናኘት የፈለገ ሰው የት አካባቢ ነህ ሲባል ስማቸውን ይጠራል። እንዲሁ ደግሞ ህንፃውን ባየ ቁጥር ስማቸውን ይጠራል። ሚዲያ ላይ የህንፃውን ፎቶ ባየ ቁጥር ስማቸውን ይጠራል። አፄ ፋሲል እስካሁን ድረስ ፎቶ የላቸውም የሩቅ ዘመን ስለሆኑ፣ መታሰቢያቸው ግን አሁንም ድረስ አለ ይታያል። ወደ 400 ዓመት ሆኖታል። የሰው ልጅ በዚህ ምድር ላይ በዛ ከተባለ የሚኖረው 100 ዓመት፣ በጣም በዛ ከተባለ 30ን ጨምሮ 130 ሊኖር ይችላል። የጻድቁ ወይም ደግሞ የኒህ ሰው መታሰቢያ ግን እስካሁን ድረስ አለ፣ ወደፊትም ይቀጥላል። ይህንን መንፈሳዊ ነው እያልኳቸው አይደለም። መታሰቢያቸው ግን እስካሁን ድረስ አለ፣ ለወደፊቱም ይቀጥላል። ሌሎቹም ጀግኖች የምናውቃቸው አሉ፣ መታሰቢያ ያላቸው፣ የቆመላቸውም ያልቆመላቸው። መሀል ከተማው ላይ ያለውን መታሰቢያ ታውቁታላችሁ። የአፄ ቴዎድሮስ አፄ ቴዎድሮስ ምን አይነት ሰው እንደሆኑ የቆመውን ሐውልት አይቶ መረዳት ይቻላል። ታሪካቸውን ስናነብ የበለጠ ደግሞ በዚህኛው መረዳት እንችላለን። መታሰቢያቸው ነው ያ። እሳቸውን እንድናስብበት፣ ጀግናነታቸውን እንድናስብበት፣ ከታሪካቸው ተምረን እኛም የእሳቸው ልጆች እንድንሆን እንዲህ አይነት ታሪኮች፣ እንዲህ አይነት መታሰቢያዎች ይቀመጣሉ። ይሄ በስጋዊው ዓለም ነው። ህንፃዎች ተሰርተው ለሞቱ ሰዎች መታሰቢያ ተብሎ ሊለጠፍላቸው ይችላል። ብቻ በሰራነው ስራ እንድንታሰብ ሲፈለግ መታሰቢያ ሐውልት ወይም ሌላ ነገር ይቆምልናል። በመንፈሳዊው ግን ቅዱሳን አባቶቻችን የሚኖሩት ከሰው ተለይተው ነው። እና አቡነ ገብረ መንፈስ ቅዱስ በዚህ ዓለም ነው የኖሩት። ስንት ዓመት ነው? ክርስቲያኑ ስንት ዓመት ነው የኖሩት? ስንት አላችሁኝ? አይሰማኝም። በደንብ ንገሩኝ እስኪ። ይህንን ማወቅ ስላለብን ማለት ነው። ስንት ዓመት ኖሩ? 562 ዓመት። የስንት ሰው እድሜ ማለት ነው? ከ5ም በላይ ነው ብንተነትነው፣ ከ70 በላይ ያለው ብዙ ሚያዝ ስላልሆነ ይህን ያክል ዘመን ኑረዋል። የኖሩት ግን የት ነው? በረሃ ውስጥ፣ ጫካ ውስጥ። የሚያጫውቷቸው የሚያነጋግሯቸው እነማን ናቸው? አንበሳዎችና ነብሮች ናቸው። ቢከፋቸው የሚያጫውታቸው የሚያነጋግራቸው ሰው የለም። የሰይጣን ፈተና ከባድ ነውና ቢፈትናቸው ከዚያው ይቋቋሙታል እንጂ የሚያጽናናቸው ከእርሳቸው የተሻለ ሰው የለም። በዘመናቸው በብቸኝነት ነው የኖሩት። አንዳንዴ ሰው ይናፍቃል። ክርስቲያኖች ሰው በሌለበት ሀገር ሰው እያለ ግን ከኛ ጋር አብሮ የሚሄድ የእኛን ቋንቋ የሚያውቅ ባህላችን የሚያውቅ በሃይማኖት የሚመስለን ሰው ስናጣ ሰው እንዴት እንደሚናፍቅ ያየ ሰው ብቻ ያውቀዋል። በጣም ከባድ ነው። አቡነ ገብረ መንፈስ ቅዱስ ይህንን ያክል ዘመን ሲኖሩ በብቸኝነት ነው የኖሩት። አራዊትን፣ አንበሳዎቹን፣ ነብሮቹን የመረጡበትም የራሳቸው የሆነ ምክንያት አላቸው። አንድ ጊዜ ራሳቸውን ለእግዚአብሔር አሳልፈው ስለሰጡ የዚህ ዓለም ንግግር የዚህ ዓለም ሰው እንዲያጽናናቸውና እንዲያረጋጋቸው አልፈለጉም። ለዚያም ነው ከሰው ተለይተው የሄዱት። ቅዱሳን አባቶቻችን በረሃ ሲወድቁ፣ ወደ ጫካ ሲገቡ ከሰው ተለይተው ዓላማቸው ይህ ነው፣ ሰውን ላለማግኘት። ምክንያቱም ሰው ከመጣ በንግግርም በሚታይ ነገርም ፈተና ይሆናል። ከዚያ ለመራቅ ከሐሜት ለመዳን ሰው የሚሰራውን አይቶ እንደዚያ ላለመስራት ላለመፈተን ቆርጠው
ከአራዊት ጋር ለመኖር ይሄዳሉ። የሚኖሩት ግን ከእግዚአብሔር ጋር ነው። እና ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከተወለዱበት ጊዜ ጀምሮ እህል ያልቀመሱ በምስጋና በጸሎት የተወሰኑ በኋላም እግዚአብሔር መርጧቸው በረሃ ውስጥ የኖሩ አባት ናቸው። ስለዚህ ስራቸውን አይቶ መታሰቢያ የሚያቆምላቸው ዘመድ ቤተሰብ የላቸው። ዘመዳቸው ማን ነው? እግዚአብሔር ብቻ ነው። ዘመዳቸው ማን ነው? ቅዱሳን መላእክት ብቻ ናቸው። ዘመዳቸው እናታቸው ማናት? ድንግል ማርያም ብቻ ናት። በእንዲህ አይነት ሁኔታ ብዙ ታሪክ ሰርተው ሲያልፉ መታሰቢያቸውን ማን አቆመላቸው? እግዚአብሔር። ምክንያቱም ሰውን ትተውታል። ወዳጅን ዘመድን ቤተሰብም አድርገው የሚኖሩት እግዚአብሔርን ብቻ ነው። ስለዚህ እኛ ለዓለማውያን ወገኖቻችን ለመንፈሳውያን ወገኖቻችንም ሐውልት እንደምናቆመው እግዚአብሔር ደግሞ የዘላለም መታሰቢያ ለእርሳቸው አደረገላቸው። ስሙ ለዘላለም የተመሰገነ ይሁን። ዛሬ የተሰበሰብነው በማን ስም ነው? በአቡነ ገብረ መንፈስ ቅዱስ በቅዱሳን ሐዋርያት በሰባ አርድእት በ36ቱ ቅዱሳት አንስት ስም ይህንን መታሰቢያ ያደረገ ማን ነው? እግዚአብሔር። እንደነገርኳችሁ ጫካ ውስጥ የሚኖሩ አባት ታሪካቸውን እንኳን ማወቅ የሚቻለው ሰው የለም። እግዚአብሔር ግን ሰዎችን ያስነሳና ታሪካቸውን ነግሮ ወይም በሕይወት እያሉ የሰሩትን ነግረው አጽፈው እንዲሞቱ ያደርጋል። መታሰቢያቸውን ያቆምላቸዋል። ዛሬ በሕይወት እያሉ የማናውቃቸው ከሞቱ በኋላ የምናውቃቸው ብዙ ቅዱሳን አሉ። በዓለም በሀገራችን በኢትዮጵያ በተጋድሎ የኖሩ እድሜ ልካቸውን ሲሞቱ ብቻ ታሪካቸውን የምናውቅላቸው ብዙ አባቶቻችን አሉ። እነዚህ አባቶቻችን እዩኝ አይወዱም፣ ከእይታ የራቁ ናቸው። ምክንያቱም እይታ ወይም ተሬዮ የሚባለው መታየት የሚባለው ነገር ለሰው ልጆች ትልቅ ወጥመድ ነው፣ የመሰናክል ወጥመድ። ሰይጣን ሰዎችን የሚያጠምድበት ጽኑ ወጥመድ ማለት ተሬዮ መታየት መውደድ ነው። ቅዱሳን አባቶቻችን ይህንን ትተውና ከዚህ ርቀው ነው በረሃ ጫካ ውስጥ የሚሄዱ። ከዚህ ለማምለጥ አንዱ የሰይጣን ፈተና በዚህ መንገድ ስለሆነ እግዚአብሔር በዚህ ምድር ላይ ሲያስተምር ሰዎቹ እየሄዱ አንተን የወለደች ማህፀን የተባረከች ናት ሲሉት ገስጾ የመለሰበት ጊዜ አለ። እኛ እንዳንሰናከል እግዚአብሔር ውዳሴ ከንቱ የሚያሰናክለው ሆኖ አይደለም፣ እኛ እንድንማርበት እና አቡነ ገብረ መንፈስ ቅዱስ 562 ዓመት ሲኖሩ ብዙውን ጊዜ የኖሩት ጫካ ውስጥ ነው። ታሪካቸውን ማን ጻፈው? ዝክራቸውን ማን ጻፈው? ቃል ኪዳናቸውን ማን ጻፈው? 300 ዓመት ግብፅ ከኖሩ በኋላ እግዚአብሔር በሰጣቸው ጸጋ ብዙ ድውያንን ፈወሱ፣ አጋንንትን ያስወጣሉ። ዝናቸው እየተሰማ የታመሙ መፍትሄ የፈለጉ ሰዎች ወደ እሳቸው ሲመጡ እሳቸው መሸሽ ጀመሩ። ልብ በሉ ክርስቲያኖች፣ አንድ መረዳት ያለብን ነገር እንደ ዘመኑ አጥማቂያንን እንደሚሉት ባይታውያንን እንደሚሉት ሰዎች ቅዱሳን ተገልጦ መታየትን አይወዱም። ከሰው ተሰውሮ ስራ መስራት ነው የሚፈልጉት። የእግዚአብሔር ወዳጆች መገለጫቸው ይሄ ነው። ክርስቲያን ዛሬ በቤተ ክርስቲያናችን ብዙ የምናውቃቸው የምናያቸው ሰዎች አሉ። ሚዲያ ላይ ቀርበው አጋንንትን እናወጣለን የሚሉ፣ በማጥመቅ ፈውስ እናደርጋለን የሚሉ፣ ስራቸውን ሌላው ሳይሆን ራሳቸው የሚመሰክሩ ብዙ ሰዎች አሉ አይደል? እግዚአብሔር ማስተዋሉን ያድላቸው፣ ያድለን ለሁላችን። እነዚህ ሰዎች ተገልጠው ከመጡ እኛ እንዲነን ካሉ ዓላማቸው በሰው ዘንድ መወደድ ነው፣ ዋጋቸውም ምድራዊ ነው። አምላካችን እግዚአብሔር ተናግሯል። በህቡ የሚጸልይ ሰው በህቡ የሚሰጥ በስውር ማለት ነው የሚሰጥ ሰው ዋጋው ሰማያዊ ነው። በሰው ፊት ተገልጦ የሚጸልይ ሰው እኔ እንዲህ ነኝ ብሎ ስራውን በሰው ፊት የሚመሰክር ሰው ደግሞ ዋጋው ምድራዊ ነው የሚሆን። ያው ተሪዮ በሰው ዘንድ መወደድ፣ ከዚያ ውጭ ዋጋ የለው።
ሰማያዊውን ዋጋ ከፈለግ ከሰው ተለይተን ርቀን ነው መንፈሳዊ ስራ መስራት ያለብን። ተሰውረን ስንሰራ እግዚአብሔር ደግሞ የኔና የእናንተን ስራ ይገልጠዋል፣ ዓለም እንዲያውቀው ያደርገዋል። አቡነ ገብረ መንፈስ ቅዱስ እኮ የሰሩትን ስራ የተጋደሉትን ተጋድሎ ሰው ገልጦት አይደለም። ማን ነው የገለጠው? እግዚአብሔር ነው የገለጠላቸው። ዛሬ እንዲህ ሰፍሰፍ ብለን የምንወዳቸው እኛ ብቻ አይደለንም። በገጠሩ ኢትዮጵያ ስትሄዱ የአቡነ ገብረ መንፈስ ቅዱስን ማህበር ዝክር የማይዘክር አለ? ለምንድን ነው የወደዳቸው? ይህንን ስራቸውን እንዴት አወቀው ገበሬው? እንዴት አወቅ ነው? እኛ እግዚአብሔር ነው የገለጠው። መገለጡን ከወደድነው እግዚአብሔር ይገልጣል። ዋልድባ ውስጥ የኖሩ አባቶቻችን አሉ፣ ከሞቱ በኋላ ታሪካቸውን ያወቅናቸው። ማህበረ ሥላሴ የኖሩ አባቶቻችን አሉ፣ ከሞቱ በኋላ ታሪካቸውን ያወቅናቸው። እዚህ ከተማ ውስጥ ኑረው የሞቱ አባቶቻችን አሉ፣ ሲሞቱ ታሪካቸው ገድላቸው የተገለጠላቸው። መጨረሻ ላይ የሚገልጠው ማን ነው? እግዚአብሔር። እነሱ መናገር አይፈልጉም። አቡነ ገብረ መንፈስ ቅዱስ 300 ዓመት ግብፅ በረሃ ውስጥ ከኖሩ በኋላ ድውያንን መፈወስ ሲጀምሩ፣ ሰው መሰባሰብ ሲጀምር ውዳሴ ከንቱ እንዳይሆንባቸው ያችን አገር ጥለው ወደ የት መጡ? ወደ ኢትዮጵያ፣ ሰው ወደማያውቃቸው። ምንን ሽሽት? ውዳሴ ከንቱን ለመሸሽ ኢትዮጵያ ውስጥ መጡ። እመቤታችን ተማጸኑ። በአጭሩ ቅዱስ ገብርኤል እየመራ ያደርሳል ተባሉ። ኢትዮጵያ መጡ። የኢትዮጵያን ሰዎች አዩና ለእመቤታችን ያላቸውን ፍቅር፣ ለመንፈሳዊነት ያላቸውን ቅናት፣ አገልግሎት ተመለከቱ። ግን ኃጢአት ይሰራሉ። 100 ዓመት ራሳቸውን ባህር ውስጥ ዘግዝቀው የኢትዮጵያን ሰዎች ካልማርክልኝ እዚህ አልወጣም ብለው ጸለዩ። ትልቁ ውለታቸው ይህ ነው፣ ከእኛ ጋር ያስተሳሰራቸው። የት ውስጥ ነው ነበሩ ያልኳችሁ? ባህር ውስጥ። አሁን እዚያ ውስጥ ተዘቅዝቀው አጥንታቸውን አሳዎቹ እየተሾላለቁ መሿለኪያ እስኪያደርጉት ድረስ ሲጋደሉ ቁጭ ብሎ የሰሩትን ታሪካቸውን የጻፈ ሰው ኑሮ አይደለም። ማን ገለጠላቸው? እግዚአብሔር ገለጠላቸው። እኔና እናንተ ዛሬ ጥቂት ስራ ሰርተን መገለጥ ነው የምንፈልገው። ነዳያንን ካገደፍ በቪዲዮም በፎቶም ተደግፎ ሶሻል ሚዲያ ላይ እንዲለቀቅ እንፈልጋለን። ፀጉራቸውን ከላጨን ገላቸውን ካጠብን ዓለም እንዲያውቅልን እንፈልጋለን። በእነሱ ስም ገንዘብ እያሰባሰብን አንዳንዶቹ ለጉዳት አንዳንዶቹ ደግሞ ለመርዳት ያደርጉታል። እንዲህ አይነት ተሬ ሆነን እንወዳለን እኛ። አባቶቻችን ግን እንዲያደርጉ የኢትዮጵያ ሰው ውለታው እየላለሁ 100 ዓመት ጸልዬ እላለሁ ባህር ውስጥ ገብቼላለሁ እወቅልኝ አላሉም። አቡነ ገብረ መንፈስ ቅዱስ 100 ዓመት ተዘቅዝቀው ኖሩ። ምሬ እላለሁ ሲላቸው ወጡ። እንዲያውም ሰይጣን ተንኮለኛ ነውና የታሰሩበትን አረግ ቆርጦ ሲጥለው ጥርሳቸው ረግፏል። እግዚአብሔር የብርሃን ጥርስ ተክቶላቸዋል። ከደግነታቸው የተነሳ ሰይጣን በወፍ ተመስሎ የተጠማ መስሎ መጥቶ አይናቸው ውስጥ ያለውን ውሃ ለመጠጣት ሲፈልግ አልሰሰቱም። እንግዳ ብሆን አልተቀበልከኝ፣ ብጠማ አላጠጣኝም ብሎ እግዚአብሔር ከሚፈርድብኝ አይኔ ጠፍቶ ብኖር ይሻለኛል ብለው ለዚያ በወፍ ተመስሎ ለመጣው ሰይጣን አይናቸውን ውሃ ቢያጡ እንኳን በረሃ ውስጥ ሆነው አይናቸውን የሰጡ አባት ናቸው። እኒህ አባት ይህንን ገድላቸውን እየተከታተለ የሚጽፍ ሰው አልነበረም። ማን ገለጠው? እግዚአብሔር ገለጠው። መታሰቢያ አድርጎ አስቀመጠላቸው። ዝክረ ጻድቅ ለዓለም ይሄሉ፣ የጻድቅ መታሰቢያ ለዘላለም ይኖራል። ዛሬ ገበሬው አውቆትም ይሁን ሳያውቀው እኛም ክርስቲያኖች አብዛኞቻችን ታሪኩን አውቀነው በጻድቁ ስም ዝክር እንጠጣለን። ምክንያቱም የጻድቁ መታሰቢያ የሚደረገው ከደዌ እንደሚፈውስ እናውቃለን። መንግስተ ሰማያትን እንዲያወርሰንም እናውቃለን። ሁላችን ተስፋ አለን። እኛ ኢትዮጵያውያን ምግባር ጎድሎብን ሊሆን ይችላል፣ ግን ያሉትን ቅዱሳን ስማቸውን እየጠራ በምናደርገው መታሰቢያ እርግጠኞች ነን እግዚአብሔር ይምረናል ወይም ለንስሐ ሞት ያበቃናል የሚል ተስፋ አለ። አሁንም ለመንግስቱ ያብቃል፣ ለንስሐ ሞት ያብቃን እግዚአብሔር በቅዱሳን አባቶቻችን አማካኝነት። እኒህ ጻድቅ ምን አይነት የታደሉ ጻድቅ እንደሆኑ
ታሪካቸው ገድላቸው ሲነገር በጣም ያሳሳል፣ ያጓጓል። ሥላሴን እንደ አብርሃም ጀርባቸው ላይ ያዘሉ አባት ናቸው። በረሃ ውስጥ መንገድ ሲሄዱ ደክሟቸው ያረፉ 3 ሽማግሌዎችን አግኝተዋል። አብ ወልድ መንፈስ ቅዱስ ናቸው። ለእርሳቸው ነው የደከሙ ሽማግሌ መስለው የተገለጹት እና እሳቸውም ብዙ ተጉዘው ደክሟቸዋል። ነገር ግን ጀርባቸው ላይ እንዲያዝሏቸውና ተራራውን እንዲያወጧቸው ጠየቋቸው። ሥላሴ አቡነ ገብረ መንፈስ ቅዱስ ደክሞናል፣ መሄድ አልቻልንም፣ እዚህ ጫካ ውስጥ እንዳናድር እባክህ በጀርባ አዝለ ሸኘን። እግዚአብሔር በረከት ሲፈልግ በአባቶቻችን አድሮ የምንችለውን እንድንሰራ ያደርጋል። እኒህ አባት ደክሟቸዋል፣ ግን ለሰው ካላቸው ፍቅርና ርኅራኄ የተነሳ ሥላሴን ሽማግሌ መስለው የተገለጹላቸውን እያንዳንዳቸውን በጀርባቸው አዘሉ፣ በረከት አገኙ። እግዚአብሔርን እኮ ነው በጀርባ ማዘል ቀላል መሰላችሁ? በእውነት ይሄ እድል የተሰጣቸው አባት ናቸው። ዛሬ በዓለ ዕረፍታቸው የሚከበርላቸው ሥላሴን በጀርባቸው ያዘሉ፣ ለኢትዮጵያውያን 100 ዓመት ተዘግዝቀው የጸለዩ 262 ዓመት ኢትዮጵያ ውስጥ ሲኖሩ ሰው የማያያቸው ግን ሁልጊዜ አዳራቸው ሙሏቸውም ከአናብስት ከነብሮች ጋር የሆነላቸው አባት 562 ዓመት ከኖሩ በኋላ ዛሬ እግዚአብሔር ገልጧቸው በፊት ተሰውረው ይኖሩት የነበሩት አባት ዓለም አውቋቸው ታሪካቸው ገድላቸው እየተነገረ የጸለዩበት ቦታ ላይ አጋንንት እየወጡ ታምራት እየተደረገ ዛሬም በስማቸው የተዘጋጀውን ጸዲቅ ስንቀምስ በረከት እያገኘን ፈውስ እያገኘን በሕይወት እንድንኖር እግዚአብሔር ፈቀደልን። ስሙ ለዘላለም የተመሰገነ። ልብ በሉ ክርስቲያኖች፣ ዓለም ከተፈጠረ ጀምሮ እስካሁን ድረስ መልካም የሰሩ ሰዎች መታሰቢያ አላቸው። ያ መታሰቢያቸው አሁንም ድረስ ይነገራል። ሰዎቹ ከሞቱ በሺህ የሚቆጠሩ ዘመናት አልፈው ሊሆን ይችላል። መታሰቢያቸው ግን አሁንም አለ። ለምንድን ነው እግዚአብሔር እንዲታሰቡ ያደረጋቸው ሲባል ምክንያቱ 2 ነው። አንድ የነሱ ስራቸው እንዲገለጽ ስለሚፈልግ፣ በሁለተኛ ደረጃ ደግሞ እኛ ከነሱ ታሪክ እንድንማርና የነሱን ፈለግ መከተል እንድንችል። አሁን ባጭሩ ሙቀት ስለሆነ ሁላችሁም ያው ከብዷቸዋልና ላሳጥር። እኛ ለዘላለም የሚሆን መታሰቢያ ሊኖርን ያስፈልጋል። ክርስቲያኑ በቤተ ክርስቲያን የምንታወቅበት ስራ ሊኖርን ያስፈልጋል። በምጽዋት የምንታወቅበት ስራ ሊኖርን ያስፈልጋል። በበጎ አድራጎት የምንታወቅበት ስራ ሊኖርን ያስፈልጋል። በዚህ ምድር በሰራነው ስራ ድሃዎቹን ካበላን፣ ችግረኞቹን ከረዳን፣ አረጋውያንን ጧሪ ቀባሪ የሌላቸውን ካገዝ እግዚአብሔር ያንን መታሰቢያ አድርጎ በትውልዱ እንድንታሰብና በኋላም በፊቱ ስራችን ተገልጦ እንዲነገር ያደርጋል እግዚአብሔር። ይሄ መታሰቢያችን። አይታችሁ ከሆነ አንዳንድ ደጋግ አባቶቻችንና እናቶቻችን ሲያርፉ የህይወት ታሪካቸውን አባቶቻችን ሲናገሩ የቆሙበትን ቦታ ሳይቀር ይናገራሉ። ቁመው ይጸልዩበት የነበረውን ቤተክርስቲያን ሲመጡ የሚመጡበት ሰዓት ይታወቃል። ለነሱ መታሰቢያቸው መልካም ስራቸው። ድሃዎቹን ይረዱ የነበሩ ሰዎች ሲያርፉ መታሰቢያ ያላቸው ሁልጊዜ እግዚአብሔር ያስቀመጠላቸው በሰው ዘንድ የሚታወቁበት፣ ሰው ስራቸውን የሚመሰክርበት፣ እግዚአብሔር ደግሞ የሚመሰክርበት፣ ደግነታቸው የሚነገር ብዙ ቅዱሳን አሉ አይደል? ከነገስታትም አሉ። እና አፄ ዮሐንስ ርኅሩህ፣ ለእንስሳቱ ሳይቀር የሚያዝኑ፣ ፍትህ የሚሰጡ፣ ፍርድ የሚሰጡ፣ በርኅራኄያቸው የሚታወቁ እና አፄ ምኒልክ፣ ሌሎቹም ደጋግ ነገስታት አሉ በርኅራኄያቸው የሚታወቁ። ያ ርኅራኄያቸው እስካሁን ድረስ ታሪካቸው እንዲነገር ያደርግላቸዋል። ጨካኞች ከሆኑ ደግሞ የጨካኝነታቸው መገለጫ ሐውልት ሊኖራቸው ይችላል። የክፉ ሰዎችም ሐውልት አለ። መታሰቢያ ሊኖራቸው ይችላል። በክፉ የሚታሰቡበት የሚዘከሩ። እኔና እናንተ እንደ አባቶቻችን የምንታሰብበት ነገር ሊኖር ያስፈልጋል። ንስሐ አባቶቻችን ብቻ የሚያውቁት ስራ ሊኖር ያስፈልጋል። ሰው የማያውቀው ገልጠን የማንናገረው ውስጥ ለውስጥ በህቡ
የምንሰራው መንፈሳዊ ስራ ሊኖርን ያስፈልግ። አሁን የአቡነ ገብረ መንፈስ ቅዱስን ዝክራቸውን ቀምሶ ብቻ መሄድ አይደለም። ከሳቸው የምንማረው ነገር መኖር አለበት። ከውዳሴ ከንቱ መራቅ፣ መልካም ስራ መስራት፣ ለሰው ማዘን፣ መራራት፣ ችግረኞቹን መርዳት፣ ዙሮ ማየት፣ መጎብኘት፣ እነዚህ የሁል ጊዜ መታሰቢያችን ሆነው እንዲኖሩ ያስፈልጋል ክርስቲያን። ስለዚህ በዚህ የጾም ወቅት አባቶቻችን እናቶቻችን እየመጡ ያስቀድሳሉ። እኛ አገልጋይ ካህናት እናውቃቸዋለን። የሚቆሙበትን እናውቃለን፣ የሚያስቀድሱበትን እናውቃለን፣ የሚመጡበትን ሰዓት እናውቃለን። እንዲያውም አሁን አባቶቻችን እያለቁ አስታውሳለሁ። መቋሚያ ካልሰጠናቸው የሚያኮርፉ አባቶች ነበሩ እዚህ ቤተክርስቲያን ላይ። ትላልቅ አባቶች ሲቆሙ ግርማ ሞገስ ያላቸው፣ መስሪያ ቤት ሲሄዱ ባለስልጣን ነው ምን ነው ብለው የማይፈሩ፣ ገና ሲሄዱ በሩን በመቋሚያቸው በከዘራቸው እየመቱ የሚገቡ ግርማ ያላቸው ተደማጭነት ያላቸው አባቶቻችን ነበሩ። አሁን የእነሱን ፈለግ የሚተካ ትውልድ ያስፈልጋል። በቤተ ክርስቲያን ቁሞ የሚያስቀድስ፣ ከካህናቱ ፊት ቁመው ለመሳለም የሚጓጉ ግርማ ሞገስ ያላቸው አባቶቻችን እንደነበሩት ዛሬም ያን ማስቀጠል ያስፈልጋል። ማታ ማታ መጥተው እዚህ አካባቢ ቁመው ሲጸልዩ፣ ቁጭ ብለው ሲጫወቱ፣ ጨዋታቸው ሩቅ የሚሰማ ደስ የሚሉ አባቶቻችን አልፈዋል። አሁንስ ነው እነሱን በዚህ እያስታወስናቸው እያሰብናቸው እኛም የምንታሰብበት ስራ እንዲኖር ለመንፈሳዊ አገልግሎት መጠንከር አለብን፣ መበርታት አለብን። ክርስቲያኖች ከውዳሴ ከንቱ ርቀን ስራ መስራት አለብን። እኔ በጣም ከሚደንቀኝ አሁንም በህይወት ያሉ አንድ አባት አሉ። አሁን አይቻቸው አላውቅም፣ በህይወት እንዳሉ ግን እርግጠኛ ነኝ። እና ጠዋት የኔታ እያስተማሩ ቤተክርስቲያን መጥተው በጣም አስቸኳይ ስራ ከሌለባቸው አይሄዱ፣ ሲሄዱ ግን አስፈቅደው ይሄዳሉ። ይገርማቸዋል። አስፈቅደው ማለት እኛ ዝም ብለን እኔ አሁን እኒህን ሰውዬ በዚህ አስታውሳቸዋል ሁልጊዜም ቢሆን እና መልካም ስራ ሲኖረን ያ መልካም ስራችን ለእኔና ለእናንተ መታሰቢያችን መጠሪያችን ነው። ሙተን እንኳን ማስታወሻችን። ሲራክ ይናገራል፣ ህንፃ ወውሉድ የአብዩ ስመ፣ ህንፃና ልጅ ስም ያስጠራሉ። የአባቶቻችን ስማቸውን የምናስጠራ መሆን መቻል አለብን። እዚህ በፊት ነግሬያችሁ ይሁን አላውቅ፣ በደቡብ ያሉት በሌላም ክልል ያሉት እዚህ ያላችሁትን ክርስቲያኖች ተስፋ ያደርጋሉ። ምክንያቱም የአባቶቻችን ታሪክ ያውቃሉ። ጸሎታችን ይረዳናል ብለው ያስባሉ። እዚህ ሀገር እዚህ ጎንደር የሚጸልየው ጸሎት ይረዳናል ብለው የሚያስቡ ሰዎች አሉ። ለአገልግሎት በተለያየ ቦታ ስንሄድ የሚነግሩን ይህንን፣ ተስፋ የሚያደርጉትም ይህንን። ፍጹም የክርስቲያን ሀገር ብቻ እንደሆነች ነው የሚያውቁት፣ የሚረዱትም ያንን። የሚገርማችሁ ነገር እዚህ አዳራሽ እንግዶቹ ሲመጡ ያድራሉና እንዲህ በሩን ከፍተው ዕቃቸውን አስቀምጠው ይሄዱ። አንድ ጊዜ አይ በሩን ዝጉት ሌባ ገብቶ ዕቃችሁን እንዳይወስድባችሁ ስንላቸው እንዲህ ራሳቸውን ይዘው ጎንደር ላይ ሌባ አለ ወይ? እስከዚህ ድረስ ነው ያላቸው አመለካከት። ያንን ሆነን መገኘት ከኔና ከናንተ ይጠበቅ። የአባቶቻችን ታሪክ መመለስ ከኔና ከናንተ ይጠበቅ። ለመታሰቢያ የሚሆን ስራን እንዲኖረን መትጋት ከኔና ከናንተ ይጠበቅ። ዝክረ ጻድቅ ለዓለም ይሄድ። የጻድቅ ሰው መታሰቢያ ለዘላለም ይኖራል። ርኅራኄው እንደ አባቶቻችን እንዲኖር ከተለያየ አካባቢ መጥተው ሰዎች ይኖሩ እንደነበረው እንደዚያ ተፋቅረን እንድንኖር ተሳስበን እንድንኖር ያስፈልግ። ዛሬ መለያየቶች በዝተዋል፣ ዘረኝነቱ በዝቷል፣ በጎጥ መከፋፈሉ በዝቷል። እነዚህ ነገሮች ሲርቁ እግዚአብሔር ይመጣል። እነዚህ ነገሮች ሲኖሩ ደግሞ እግዚአብሔር ይለየናል። የአባቶቻችን ታሪክ መድገምም መስራትም አንችል፣ ተቸግረናል በዚህ ነገር። ስለዚህ ወደ አባቶቻችን ታሪክ ወደ አባቶቻችን ሕይወት ልንመለስ ያስፈልጋል። የጻድቅ መታሰቢያ ለዘላለም ይኖራል። እንዲህ ያደረግን እንደሆነ ከኛ አልፎ ሀገራችን፣ ከኛ አልፎ ሰፈራችን፣ ከኛ አልፎ ቤተክርስቲያናችን የምናስመሰግን ይሆናል። አንዳንድ ባለጌ ትውልድ ሲነሳ እናት አባቱን የማያከብር ታላላቆቹን የማያከብር በሱ ምክንያት ሰፈር እንደሚሰደው ታውቃላችሁ። ሰፈሩ ተለይቶ ክፉ የሚባሉ ቀበሌዎች አሉ።
በመደባደብ የሚታወቁ፣ በስርቆት የሚታወቁ፣ በልዩ ልዩ ወንጀል የሚታወቁ ሰፈሮች ይኖራሉ። እዚያ ውስጥ ያለው በጥባጭ ግን 1 እና 2 ሊሆን ይችላል። በዚያ ምክንያት ሰፈሩ በሙሉ ይሰደብ። የኔና የእናንተ ስነ ምግባር ሲጠነክር አጠቃላይ ጎንደር ትመሰገናለች፣ አጠቃላይ ቤተክርስቲያን ትመሰገናለች፣ ሀገራችን ኢትዮጵያ ትመሰገንበታለች። ምክንያቱም አንዷ የሀገሪቱ ክፍል እንደመሆኗ መጠን ጎንደር ላይ በተሰራው ስራ ዓለም ሲሰማው የምትመሰገነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመሰገነው ሀገር ነው። ያ ስራችን እየተመሰከረልን እስካሁን ድረስ እንድንኖር የሚረዳን ይሄ ስራችን፣ ይሄ መታሰቢያችን። በመልካም ስራቸው የሚታሰቡ ብዙ ቅዱሳን አሉ። ስለዚህ የእነዚያን ፈለግ ተከትለን መልካም ስራ ሰርተን የመንግስቱ ወራሾች የስሙ ቀዳሾች ለመሆን ያብቃን። ዝክረ ጻድቅ ለዓለም ይሄሉ፣ የጻድቅ መታሰቢያ ለዘላለም ይኖራልና እግዚአብሔር ለቅዱሱ ለጻድቁ የሰጣቸው ቃል ኪዳን እስከ መጨረሻው ድረስ ጸንቶ ስለሚኖር እኛ የቀመስነውን ዝክራቸውን የቀመሰ ዋጋ እንደሚያገኝ እግዚአብሔር ቃል ኪዳን ገብቷልና እንዲሁም ደግሞ ከዝክራቸው የተሳተፈ ችግሩ እንደሚወገድለት መፍትሄ እንደሚያገኝ እግዚአብሔር ራሱ ተናግሯልና በበላነው የጻድቁ መታሰቢያ በጠጣነው ጽዋ አምላካችን እግዚአብሔር ችግራችን ሁሉ አስወግዶ ልባችን ውስጥ ያለውን ተንኮል፣ ክፋት አስወግዶ ወደ ፍቅር፣ ወደ አንድነት፣ ወደ አባቶቻችን ሕይወት እንድንመለስ አምላካችን ይፍቀድልን። ከጻድቁ በረከትና ረድኤትን ያሳትፈን። ስብሐት ለእግዚአብሔር አሜን። ቆይ